ልትሞሸር ጥቂት ጊዜያቶች ብቻ ነበር የቀራት። ከህልፈቷ ከደቂቃዎች በፊት ቪዲዮ ሰርታም በቲክቶክ ገጿ ላይ አጋርታለች። በቪዲዮ ላይ የነበራት ፈገግታ ከደቂቃዎች በኋላ ህይወቷን ሊያሳጣት የሚያስችል አንዳች ምክንያት ይኖራታል ተብሎ የሚያስገምትም አልነበረም። ነገር ግን ቪዲዮን ከለጠፈች ከሰዓታት በኋላ ህልፈቷ ተሰምቷል። ባሌ ተወልዶ አሰላ ያደገውና ደርቤላላና ቢሊሌ በተሰኙ ሙዚቃዎች በህዝብ ዘንድ ተወዳጅነትን ያተረፈው ታዋቂው ወጣት የኦሮምኛ ሙዚቀኛ አንዱዓለም ጎሳ የፍቅር አጋሩ የሆነችውና በቅርቡ ልትሞሸር እንደነበር የተነገረላት ወጣቷ ቀነኒ አዱኛ በድንገት ህይወቷ ማለፉ ሲሰማ ብዙሃኑን ማስደንገጡም እሙን ሆኗል። ከፎቅ ላይ ወድቃ ህይወቷ እንዳለፈ የተነገረው ቀነኒ በምን ምክንያትና እንዴት ከፎቅ ላይ ወድቃ ልትሞት ቻለች የሚለው ጉዳይም የብዙሃኑን ኢትዮጵያውያን ትኩረት የሳበ ሆኖ አግኝተነዋል። ጅሩ ደቼ irraa garaa kee hidhattee murtii hamaa akkasii maalumaaf filattee haalli keessa jirtu tarii yoo siin taane maatii si abdatuuf waa garaan sinnaane abdii nama kuta dhugaadha sichuutti maaf nu madeessitee godaante jechuutti. ሃይ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንግዲህ በጣም የሚደብር ቀን ነው። ደስ የሚል ቀን አይደለም። ስፔሻሊ የዚች ልጅ ሞት ከተሰማ በኋላ ማለት ነው። በጣም ሳስባትና ብዙ ነገር ትዛለኝ፣ ብዙ ነገር አይምሮ ውስጥ መጣ። ስፔሻሊ አንዳንድ እህቶቼ እዚህ ቲክታክ ላይ የሚጠይቁኝን ጥያቄ ትዛለኝ። ላስቲር በጣም ብዙ ጥያቄ መጣልኝ ነበር በውስጥ በኩል። እኔ አይዲያሽን ፈልጌ ነው፣ ባሌ የሰራሁት ወጥ ይደፋብኛል፣ ልጅ ያጠባው ከሆነ ልጄን ይዞ ልጄን ከጄ መንተፈው በልጄው ላይ መታኛል እንዲህ ይወረወረባት ማለት ነው ብላ እኔ ጋር የመጣይ ሴት አለች ማለት ነው። እዚህ ሀገር ደግሞ እንደዚሁ እዚህ ሀገር ለሰው አይዲያ መስጠት በጣም ቀላል ነው ጋይስ፣ ቢካዝ መንገዱን ማሳየት ብቻ ነው እንጂ እናንተ ምንም አታስፈልጉም ሲጀመር። እዚህ ሀገር ረዳው ምናምን የሚሉ ሰው ዝም ብለው ሲቀባበሉ ነው እንጂ እርዳታ ከፈለገ ሰው በቦታው ሄዶ ያገኛል። ምንም ቢግ ዲል አይደለም። ሰው ወይ አንዳንዱ አቴንሽን ፈልጎ ምናምን ነው እናንተ ጋር አስተር ነገር ቢቀባጥረው መጥቶ እንጂ ተቸገርኩ ካለ ጋይስ ትረስት ሚ። ሶ እዚህ ያለች አንድ እህት ላስት ይር ምን አለችኝ? በቃ በጣም ሱቅ ነበረኝ፣ ብዙ ነገር ነበረኝ ኢትዮጵያ፣ ኑሮ ከሱ የተሻለ ነበረ፣ የተማርኩ ነኝ እና ወድጄ ያገባሁት አለች። ከዛ በኋላ ከሰው በታች ሆንኩኝ፣ ራሴንም አልጠብቅም፣ ምንም አልልም፣ ቤት ውስጥም ስራ ደስ አይለኝም እና እኔ ሲጀመር ምክር አሰሙ ትጠይቃላችሁ እንጂ ያው አፍስላላችሁ ነው የምትጠይቁት እንጂ ቁጭ ብላችሁ አታስተውሉም። አንዳንድ እህቶች ማለት ነው። አልፈርድባችሁ። ለመሰላችሁ ሰው ፍቅር ሲይዘው ፍቅር ውስጥ ሲገባና አንድን ሰው ስታፈቅሩ ያለፍኩበት ነገር ነው። ገባችሁ አይደለ? እኔ ከኤክስፒሪየንስ ልንገራችሁ። አንድን ሰው ስትወዱ፣ ቤታችሁን ስታከብሩ፣ ትዳራችሁን ስታከብሩ፣ ላይክ ያላችሁን ላይፍ ስታዩ ውጭ ያለ ሰው ምክር ቢመክራችሁ አትቀበሉ። ያ እናንተ አብራችሁ የምትኖሩት ሰው የሆነ ሰዓት ላይ ትክክለኛ ማንነቱን ለዛ ሰው ሳይሆን እኮ ነግሬሽ ነበር ምናምን ነገር የለም። አበሻ ስፔሻሊ ኢትዮጵያዊ የሰው ትዳር ውስጥ ገብተው ለመምከር ይፈራል። ጥሩ ትዳር ያለው ሰው እግዚአብሔር ይባረከው ባል ያላቸው ሴቶች ሲጀመር እናንተ ጋር ለመከራ አይመጡም። ያው ችግር ያለባቸው ሰዎች ናቸው። ሁሉም ሰው ትዳር አይደለም ይሳካል ማለት። ትዳር ደግሞ በህይወት ውስጥ ማሳካት አለብን ግዴታ ነው ብዬ የማስበው ነገር አይደለም። ለኔ እግዚአብሔር ይባረከው ነገር ነው። ግን ህይወቴን ይዞብኝ የሚሄድ ከሆነ ቢቀርብኝ ይሻላል። ትዳሩ ላይ አሞኬ አም ፋይን። ብዙ ሴቶች አሉ ሳያገቡ ቆሞ የሚቀሩ ማለት ነው። ቆመሽ ቀረሽ ምናምን ያል ሰው ተሳልቦ ነው የሚሄደው እንጂ ጋይስ ህይወታችሁን ከምታጡ አንዳንድ ጊዜ ሴፍቲ ማተር ያደርጋል። ገባችሁ አይደለ? እና አንድ ወንድማችን ቀደም ሲል ለዚህ ነው እኮ ሲንግል የበዛው ምናምን ነገር ይላል። ቢካዝ አቢዩዘር በዛ ጋይስ። አቢዩዝ የሚያደርጉ ወንዶች ናቸው የበዙት። አሁን ዲሲፕሊን ኮሉ ስነ ስርዓት ካላቸው ወንዶች በጣም ሴት ልጅ አቢዩዝ የሚያደርጉ ከነበረችበት ፖዚሽን ፑል የሚያደርጉ። አሁን እቺ ልጁ ይግደላትም አይግደላትም የተረጋገጠ ነገር የለም፣ ገና ነው አይደለም እንሰማው። ግን የተማረች ናት፣ ልጁ አልተማረም። ኮሌጅ የገባች ካምፓስ የነበረች ልጅ ነች። እና እኔ ለእህቶችም መስላችሁ መመክራችሁ ካምፓስ ሁላችንም ገብተን ዩኒቨርሲቲ ኢትዮጵያ የገባችሁ ሰዎች ታውቃላችሁ። ካምፓስ ላይፍ ቻሌንጅ ነው፣ ግን ብዙ ነገር ውስጥ ነው የምታልፉት። እኔ አንዳንድ ማቃቸው ጓደኞቼ ካምፓስ ውስጥ ተጋብተው እስካሁን ጥሩ ትዳር ያላችሁ አሉ። ቻሌንጅ ውስጥ አብረው ነው የሚያልፉት። ሴም ፖዚሽን ሴም ሌቭል ላይ ያላችሁ ችግር የለውም። 12 ያክፍል ከጨረሽ 12 ያክፍል ያልጨረሰ ሰው አታግቢ። ፌር አይደለም፣ ባላንስ አያርግም ቤት ውስጥ ራሱ። ነው እውነቴን ነው የምላችሁ። ዩ አር ቱ ስማርት፣ እሱ ዶማ ነው። በቃ ዝም ብላችሁ መንጆፋጆፍ ማለት ነው እኮ። እናንተ ስንት ነገር ውስጥ ገብታችሁ፣ አሁን ልጅ ኢንጂነር ናት አሉ ዛሬ ሞተችዋ ልጅ ማለት ነውና
ልጁ የተማረ አይደለም። እኔ አሁን ለምሳሌ ፍቅር ራሱ ሲይዛችሁ እኔ በፕሮግራም አድርጉት እስቲ ፍቅር ሲይዛችሁ ራሱ ነው ልጅቷን ብሌም ለማድረግ አይደለም። ይሄ ብዙዎቻችንን የሚያሳስብ ጉዳይ ነው። የብዙዎች እህቶች ህይወት ወረፋ ላይ እንዳለ ነው የሚታየኝ ማለት ነው። ያልሰማነው ደግሞ ሶሻል ሚዲያ ላይ የማይመጣ ስንት ጉድ የለም እንደ ኢትዮጵያ ውስጥ። ስለዚህ እህቶቼ ምንድነው የምመክራችሁ? ምንድነው በህይወታችሁ ውስጥ ይቀድማል ብላችሁ የምታስቡት? ልጅ መውለድ ነው? ትዳር መያዝ ነው? ትምህርት መማር ነው? የሚያስፈልጋችሁን ነገር የምታምኑበትን ነገር አቅማችሁ ለማድረግ የሚችለውን ነገር ራይት ዳውን አርጉ፣ በፕላን አርጉ። እና ብዙ ጊዜ ያልተማሩ ወንዶች የተማሩትን ሴቶች አይወዱ። አነስተኛ ፖዚሽን ላይ የሚሰሩ ጋይስ ማለት ወንዶች ሴቲቷ ፖዚሽን ከበለጠቻቸው አይወዱም። ይሄ ራሱ አቢዩዘር እንዲሆኑ ነው የሚያደርጋቸው። ቢካዝ የዝቅተኛነት ስሜት ይሰማቸዋል። እሷ ውላ የምትገባው ከሱ ከበላለጡ ሰዎች ጋር ነው ቢሮስ ምናምን ሰርታ የምትገባው። እሱ ሜቢ ባጃጅ ድራይቨር ልክ አሁን እንደዚህኛው ሙዚቀኛ ልጅ ማለት ነው። ወይ ደግሞ እንደዚህ አዝማሪ ይሆናል፣ ወይ ዝም ብሎ በየመጠጥ ቤቱ እየሄደ የሚዘፍን ማለት ነው። የተማረ ሰው እንዳንቺው ካምፓስ የተማረ እዛው እንዳንቺ ወጣት ሆኖ የገባ ምናምን የሆነ ቤተሰቦቻችሁ የሚያውቁት እንደዛ ነገር ቢሆን ነው እኔ የምመክረው ለእህቶቼ ራሱ። በቃ ሰንበዲ ነው በደንብ የምታውቁት ሰው ማለት ነው። ከየትም የመጣ ሰው ገንዘብ ስላለው አንቺ ማግባት አለበት ብዬ አላስብም። ገንዘብ ስላለሽ ደግሞ እኔ ወንድ ልጅ ቀይረዋለሁ ማለት አንድ ነገር ልንገራችሁ ነው ሴቶች፣ ወንድ ልጅ በፍጹም አትቀይሪው። እንደዚህ ብዬ እኔ ካገባ በኋላ ጌታን ተቀብሎ እኔ ካገባ በኋላ ሙስሊም ሆኖ እኔን ካገባ በኋላ ቤተክርስቲያን መሄድ ጀመረ ነጠላ ለብሶ ምናምን ነገር ትላላችሁ ነው። you never change that። ያንን አንቺ አትቀይሪውም። ወይ ተቀበለሽው አብረሽ ትኖሪያለሽ ወይ የተጨነቅሽ ትኖሪያለሽ። እና ሴቶች አሁን ሊስት ካረኩላችሁ ውስጥ ማለት ነው ገንዘቡን አይተሽ ከሆነ የምትገቢበት ትዳር ውስጥ ጭቅጭቁን ምኑን ችለሽ ነው የምትኖሪው ማለት ነው። ያለበለዚያ ግን እኔን ካገባ በኋላ ቺት ማድረጉን ያቆማል። ማንሽና ነው አንቺ ቺት ሲያደርግ ያደገ ሰውዬ ልጆችን እኮ በልጅነት ነው ሼፕ የሚደረጉት እንጂ ትንሽ እድሜያቸው ካደገ በኋላ እኮ እንኳን ጎረምሳ ወይ ትልቅ ሰው ሼፕ ማድረግ አይደለም ህፃን ልጅ ራሱ የሆነ ታይም አለው ሼፕ ማታረጉበት ማለት ነው። ላይክ በልጅነታቸው ሼፕ የሚደረጉት። ስለዚህ ምንም ሼፕ አታረጊው። እናቱ የወለደችው እናቱ ራሱ ሼፕ አታረገውም ወንድ ልጅ ማለት ነው። አሁን ከዛ በኋላ ልክ ትደርስ ከገባሽ በኋላ 20 30 አንቺ ላይ ሲል የለመደው ነገር ነው እኮ። አንቺ ቆንጆ ነሽ በጣም ቆንጆ ልክ እንደዚህ ልጅ ማለት ነው። ከዚህ ራሱ የበለጡ ወንዶች ምን ያደርጋሉ? በቃ አፋቸውን ቅቤ ቀብተው አንቺን እጃቸው እስከሚያስገቡ ነው ይላል። እውነት ይመስልሽና ታገቢዋለሽ። ከዛ በኋላ ልክ አንቺን ካገባ ወይ የሆነ ነገር አንድ ከወለድሽለት በኋላ ያ ውበትሽ አይታየውም፣ ቺት ለሚያደርግ ሰው ማለት ነው። ገንዘቡን አይተሽ የምትገቢ ከሆነ ደግሞ ከተወሰነ ጊዜ በኋላ እኔ ምን ጥሞሽ ነው ገንዘቤን አይተሽ ነው እንጂ ይልሻል። ስለዚህ ፈርስት ኦፍ ኦል ሴቶች ምንድነው ማድረግ ያለባችሁ? እኔን የምትሰሙ ሴቶች ነው። እኔ ብዙ ይመጣሉ ከኢትዮጵያ ጥያቄ ይጠይቁኛል እዚህ